ምርመራው ምን ነበረ? ኤችአይቪ መድኃኒት አስጀመሩኝ። ወዲያውኑ ሲሊኮሬ ምን በጣም ወርዶ ነበረ። በ19 ሰውነት ያበጠ እንዳለ እጅግ ያበጠ ጥቀሻ አለበሰኝ። ይሄ ፀጉሬ ልቅ አለ ከላይ ላይ ታጨደ። በዚህ 2 ጎማ ነው የገባልኝ። በዚህ ፈሳሽ ይወጣል፣ በዚህ ፈሳሽ ይወጣል። ሁለቱም የሚያደርግሽ አሁን እግሬ የሚያብጠውስ በምን ምክንያት ነው? ሰውነት የሚያብጠውስ ይሄ ካንሰሩ ሂደት ነው። ካንሰሩ ያጠቋል። ሹፌሮች ለብሳት ነበረ። በቃ ስራ የተባለ አልመርጥም። ሰራለሁ። ጎበዝ ታታሪ ነበርኩኝ። በባዶ ወዴ በብዛት በባዶ ወዴ ነው የምወጣው። ሰላም ውድ የኔ እውነት ዩቲዩብ ቻናል ቤተሰቦች እንዴት አላችሁ? ለማታውቁኝ ሀና እባላለሁ። 24 ሰዓት በኦክስጅን የምተነፍስ እህታችሁ ነኝ። ዛሬ ዘወትር 40 ሰዓት የሚለቀቅላችሁ እንጨዋወት የሚለው ፕሮግራማችን ጀምሯል። ዛሬ በህይወታቸው ትልቅ ፈተና ውስጥ ሆነው በጽናት የሚኖሩ ከእናት ጋር እንገናኛለን። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለብዙዎች አድርሱልን። ሰላም እናታችን፣ እንኳን ደህና መጡ። እንኳን ደህና ቆያችሁ። እንዴት አሉ? ሰላም ነኝ፣ እግዚአብሔር ይመስገን። አሜን፣ እግዚአብሔር ይመስገን። እስቲ ስለ ራስዎት ትንሽ ነገር ይንገሩን፣ ከህመሙ በፊት የነበረውን ነገር። ከህመሙ በፊት ያው እየሰራሁ ነበረ የምተዳደረው፣ ልጆቼን ያሳደግኩት እየሰራሁ ነበረ። ከዛ በኋላ በደረሰብኝ ጉዳትና ህመም ከዛሬ 17 ዓመት 20 ዓመት ላይ የቆየ ህመም ውስጥ የነበረ እሱን ተቋቁሜው። ከዛ በፊት ኋላ ልመልሶትና ስራዎት ምን ነበረ? እንዴት ነበር ተዳደሩ? ስራዬ እንጀራ እየጋገርኩኝ ሱቅ ላይ አከፋፍል ነበረ፣ ሸጥ ነበረ። በተረፈ የልብስ አጥብ ነበረ፣ የሹፌሮች ልብስ አጥብ ነበረ። በቃ ስራ የተባለ አልመርጥም፣ ሰራለሁ። ጎበዝ ታታሪ ነበርኩኝ። በቃ ስንት ልጆች አሉት? 5 የልጅ ልጅ። አሁን ያሉኝ 3 የልጅ ልጅ፣ 3 የራሴ 5 ልጆች። እነሱን እርስዎ ነበር ያሳድገው ማስተዳደራቸው እኔ ነበርኩ። ባለቤቶትስ? ባለቤቴ የትልልቆቹ አባት በህይወት የለም፣ ሞቷል፣ አልፏል። የአንዷ መጨረሻ ላይ ወለድኳት አለ በህይወት ግን አንጣያለን። እነዚያን እርስዎ ነው ያሳደግኳቸው? ትምህርት ምናምን? ትምህርት ያው አሁን እየተማሩ ነው። እነዛ የልጅ ልጆቼ እየተማሩ ነው። ያቺ አንዷ ደግሞ ያው ትምህርት እየጨረሰም አለ እያቆመም አለ። በትምህርታቸው ብዙም አልገፉም። ከዛ እስከ ህመም ውስጥ እንዴት ሊጀምሩ ቻለ? እንዴት ነበር ሂደቱ? ህመሜ 17 ዓመት በፊት ነበር። ህመሜ መጀመሪያ ሲጀምረኝ ቲቪ ነበር። ታመምኩኝ። ለ2 ዓመት አልጋ ላይ ቀረሁኝ። ለ2 ዓመት አልጋ ላይ ስቀር በቃ አላውቀውም ነበር ህመሜን። በቃ ሰውነቴ ሞለጭ ብሎ አለቀ። መድኃኒቱ ከመጀመሪያ ሳልጀምር በፊት በጣም አላወኩም ነበር፣ ራሴንም አላወኩም ነበር። ተመርምሬ በኋላ እየከሳው ሰውነቴ የሸሸኝ ሲመጣ ሳምባ ነው ስባል የሳምባው መድኃኒት እየወሰድኩ እያለ ምርመራ ተደረገልኝ። ዶክተሮች ቤት መጥተው መረመሩት። ከዛ ራሴን ካወቅሁ በኋላ ምርመራው ምን ነበረ? ኤችአይቪ መድኃኒት አስጀመሩኝ። ወዲያውኑ ሲሊኮሬ ምን በጣም ወርዶ ነበረ። 19 ሆኖ ነው ሲሊኮሬ 19 ገብቶ አልቆ ማለት ነው። እዛ ነው የጀመርኩት። ከዛ እሱ ምንም አልመሰለኝም። በቃ ዳንኩኝ፣ ተቋቋምኩኝ። ከዛም በኋላ መስራት ጀመርኩኝ። ለራሴን አቋቋምኩ፣ አሳምኜ ራሴን። ግን ያን ስሰማ አንበመኝ ሁላ። እንዴት ሊሆንብኝ፣ እንዴት በምንም ምን አልቀበትኩ፣ አላመነዘር እንዴት ይሆናል ብዬ ቀጥ ብዬ ጦጦ ማርያም ተፍቼ ከልጆቼ ገባሁኝ። ጦጦ ማርያም ተቀመጥኩኝ 3 ወር ተደብቄ ከዘመድም ከልጆቼ። ከዛ ብዙ ታሪክን መቤቴ ተላገለችኝ። በዛ አቅም ሆነችኝ። መስራት ጀመርኩኝ። ልጆቹ ተሰሙ ያን ነገር?
አልነገርኳቸውም። ትልቋ ብቻ ናት የሰማችው። ስትሰማ ምን አለች? በዛ ሰዓት ያው ምንም አለው። በቃ እኔን ለማጽናናት ሞከረች። አይዞሽ እማዬ ምንም አይደለም፣ በቃ ለሰው አታውሪ፣ በቃ ዝም በይ አለችኝ። ምንም ሳልጠፍቼ ጸበል ገባሁ። ከዛ በኋላ ራሴን አሳመንኩ። ምንም ለሱ ምን እንዴታ ማሰጠኝም። ለጊዜው ተሰማኝ፣ አመመኝ። የዛን ሰዓት ደግሞ ሰው በጣም ሰው ያገላል። በቃ አይቀርቡሽም ሁላ ቀያ ጭንቅላቴ ነካኝ። በጣም ታመምኩ። በዛ እንደውም ራሴን ሁላ እስከመሳት ደረስኩኝ። ከዛ ጸበሉን ትናድኩኝና ልጆቼም ስላሉ የሚሰጣቸው የሚበሉትም ስለሌለ ተመልሼ ወደ ቤት ገባሁ። እኔ ብቻ ነበርኩኝ። ከዛ መስራት ጀመርኩኝ። አቅም እያነሰ ይመጣ። ቲቪው በጣም ጎዳኝ። ቲቪው በጣም ሲጎዳኝ እሱ ዳንኩኝ። 6 ወር ቲቪውን ወሰድኩኝ። ከዛ የቤቴውን አስጀመሩኝ። ደህና ሆንኩኝ። በመሀል ያው ልጅ ስታሳድጊ ትቆጫለሽ። እዚህ ጋር በቃ በጣም ነው የምቸገረው። ለድሮ መስራትም አልቻልኩም። አቅም እያነሰ ይመጣ። ድጋሚ 2ኛ ቲቪ ታመምኩ። ድጋሚ አሁንም በ2 ዓመቱ ነው ምናምን ተመልሶብኝ ድጋሚ አሁን ቲቪ ታመምኩኝ። እሱንም እንደምንም ተቋቁሜ በቃ ያንን 6 ወር የቲቪ መድኃኒት ወስጄ ጨረስኩኝ። እንዴት በተደጋጋሚ ቲቪ ያምሻል አለ ዶክተሩም። እኔ እንጃ እንዴት እንደሚያመኝም አላወቅኩም። በቃ እንዴት እንደማደርግ ግራ ገብቶኛል አልኩት። ተኛ ሆስፒታል ለመተኛት በቃ አበቃኝ። መጨረሻ ደረጃ 3 ወር ውጪ ነፍስ ግቢ ነፍስ ራሴን ሳላውቅ አለርት ተኛው። ከዛ ድኜ ደግሞ ያው አበልሼ ተነሳሁ። ዳንኩኝ። መዳን አይበለው ዳንኩኝ። ድኜ አሁንም ራሴን መቋቋም በቃ ታገልኩ። ግን መጨረሻ ላይ አሁን 3ኛ ቲቪ ታመምኩ። በ2015 በ2017 በ2016 እንደዚህ ታመምኩኝ። እሱንም ድኜ እሱን በስተት ይሁን እኔ እንዴት እንደሆነ ምርመራው ላይ ስተት አለ ብዬ ነው የምገምተው። ይሄ አስም የተባለው ሲያስለኝ ራስ ደስታ ተኝቼ በደም ስር የሚሰጥ የለ አስሙ አወጣልኝ። ግን ያው 3 ዓመቴ ነው በቃ ሲያስለኝ ልቤን ያፈነኛል። መንገድ መሄድ አልችልም፣ ይደክመኛል ውስጤ። ሚያዝያ ላይ በጣም ታመምኩ። ሰውነቴ ያበጠ እንዳለ እጅግሬ ያበጠ ጥቀሻ አለበሰኝ። ይሄ ፀጉሬ የለም ቃለ ከላይ ላይ ታጨደ። ደግሞ ሌላ በሽታ ምን ሊመጣብኝ ነው ብዬ ምርመራ ጀመርኩኝ። እስቲ የማህፀን በር መመርመር አለብሽ፣ ማህፀንሽ ይሄ እንደዚህ የሚያጠቁር እንደዚህ ሰውነት የሚያደክም እንደዚህ ግርም የሚይዝ እሱ ሊሆን ይችላል ብሎኝ ዝም ብዬ ተመረመርኩኝ። ባይሆናል ያው አለ ህመሙ ማህፀኔ ላይ አለ፣ ይወጋኝ በጣም ኃይለኛ ውጋት ይወጋኛል ማህፀኔ። ምንም አይነት ፈሳሽ የለኝም፣ ዝም ብሎ ይወጋኛል። ከዛ ስመረመር ታገኘ። በቃ ደነገጠ። ሐኪሙ ሊነግረኝ ራሱ አልፈለገም። ደነገጠና አዴ መሰረት አለኝ። አቤት አይዞሽ ነች ያንቺ የከፋ ነው። አሁን ከዚህ ከበሽታ ጋር ከዚህ ሁሉ መድኃኒት እየወሰድሽ አሁን ደግሞ የመጣብሽ፣ ስለዚህ ታልፊዋለሽ አለኝ። አለቀስኩ፣ በጣም አለቀስኩ። እንደው ፈጣሪ ወይ እናቴ ድንግል ማርያም ምን አረኩሽ? ምን ኃጢአቴ ምን ይሆን ኃጢአቴ ብዬ በጣም ውስጤ በቃ ከፋኝ። አዘንኩ፣ አለቀስኩ። ከዛ በኋላ በቃ መድኃኒቱን አሁን በአስቸኳይ ሰርጀሪ ትገባለች። ከቆየን ሌላ ችግር ነው የሚመጣው። ሳሽ ይመጣል፣ ሽታ ይመጣል፣ ሰውነት ልጆችሽ ራሱ አይቀርቡሽ ይባላል። ይሄን ያህል የከፋ ነው ስለ አዎ ይከፋል። እና ስለው በቃ በአስቸኳይ ሰርጀሪ ትሰሪያለሽ አለኝ። ሚያዝያ ጀመርኩ። ግንቦት ምርመራዬን ጀመርኩኝ። ግንቦት ላይ ምርመራ ያለቀ ሰኔ 4 ተኛው። ሰኔ 4 ጳውሎስ ገባው ተኛው። ሰኔ 5 ተሰራልኝ። ሰኔ 5 ከዚህ እስከታች
ሰርጀሪ በጣም ኃይለኛ ነው። ከባድ ነው። እንቅልፍ የለኝ እንዲሁ በቃ ጨርቅ አይነካኝ ምንም ሱሪ ማለብስ በቃ ስቃዬን በላው። ከዛ ቁስሉ እንደመዳን ሆነ። የዛ በአራተኛ ወር ድጋሚ ያ ናሙና ሲመጣ ደግሞ ያሳያል ተባለ። ድጋሚ አልወጣም ነው በደንብ አላሳል ቀርቷል አሉ። ያሳያል አሁን ድጋሚ ያሳያል፣ ድጋሚ ይሰራል አሉ። አሁን ድጋሚ ቁስሉ ሳይድን አለች ዶክተሯ። እንደው ትንሽ እንቆይ ቁስሉ አልዳንም አዩና አልዳንም እኮ በዚህ ላይ እንዴት ነው የምንሰራት ብላ በተሰራው በአምስተኛው ወሬ እንደዛው አሁንም ሰርጀሪ ተሰራሁ። ገባሁ መቼ ጥቅምት 14 የአቡነ አረጋዊ ዕለት ደግሞ የባህሌ በዓል ቀን የዓመቱ አቡነ አረጋዊ ዕለት ገባሁ። በቃ ለምኜው ፈጣሪ ወይ እንግዲህ ነፍሴ ላንተ ሰጥቻለሁ፣ እኔ ምንም ማድረግ አልችልም፣ በቃ ከአቅሜ በላይ ነው፣ በቃ መሞቱላ ነው መሰለኝ። አቤት ፈተና ይዞች መሞቱላ መሰለኝ። ከዛ ልጆቼ አልኳቸው አሁን አልተርፍም፣ ለመጨረሻ ራሳችሁን አዘጋጁ፣ ደክሞኛል፣ ተቃጥያለሁ፣ ውስጤ ነዷል፣ ውስጤ እንደ እሳት ነው የሚቃጠለው፣ ምግብ መብላት አልችልም፣ ውሃ ብቻ። ብዙ ፈተና ያሳ ከዛ በኋላ በቃ አይዞሽ ከመጀመሪያው ሰርጀሪ አግስም ያውኑ ቀለል ያለ ነው አለኝ። አንደኛው ከባድ ነው አለኝ፣ አንደኛው ቀለል ያለ ነው አይዞሽ አለኝ። ገዛ ገባሁኝ፣ ተሰራሁ፣ ወጣሁ። መሬት ልሁን ሰማይ ልሁን አላውቅም። ከዛ ጡኝ ገፍተው ወጣሁ። እዛው አገግሜ እንደገና ስኳሩ ደግሞ ግልብጥ አለ። በቃ ስኳሩ እዛው ተኝቼ ኢንሱሊን ጀመሩልኝ። እንዴት ሆናለሁ ፈጣሪ ወይ እንደዚቼ ሁሉ ተወቅቶ አልቋል ሰውነቴ መጨረሻ። በዚህ 2 ጎማ ነው የገባልኝ። በዚህ ፈሳሽ ይወጣል፣ በዚህ ፈሳሽ ይወጣል። በሁለቱም መንታ ፈሳሽ ይወጣል። እንደ ጉድ የሚያስፈራ ፈሳሽ ምን ይመስላል? እንቁላል ስባል የመሰለ ይወጣል። በቃ ሰው ሁሉ ያይናስጎ ምን ጉድ ነው ይላሉ። ምን ጉድ ነው። በሁለቱም ጎማ እሱ ልኬት አለው ይለኩና ከፍተው ያፈሱት ጊዜው ማለት ነው። ከዛ ያ ይጻፋል። ቶሎ አልወጣሁም፣ ቶሎ አላስወጡኝም፣ ቶሎ አልዳንኩም። መቆም አልችልም፣ በጣም ያመኝ ነበረ። ከዛ በኋላ እንደዛ እያደረጉ በየቀኑ በ4 ሰዓት ላይ የመጡ ቼክ ያደረጉኛል። እያዩ የአንደኛውን የዚህን የቀኝ የግራዬን ነቀሉት፣ አልቋል ብለው ነቀሉት። የዚህ ይቀራል አሉ፣ አትወጪም። እኔ ለልጆቼ ጓጓው ለመውጣት ጓጓው በጣም በቃ ዶክተር ይበቃኛል፣ አትወጪም፣ ሳትድኝም አትወጪም፣ ይሄ ፈሳሽ ካልወጣ በዛ ወጣ መውጣት አይቀርም። ወጥቼ እንደገና በ4ኛው 5ኛው ወርማ ሳይሆነኝ ድጋሚ ተሰራሁ። ያው ድጋሚ 2 ነው አሁን የተሰራሁት። 2 ተሰራሁኝ። ከዛ አሁን ያው የስኳሩን እዛው ኢንሱሊን እየወሰድኩ መሀል ላይ ወረደ ተባለ። ደንግጣ ነው፣ በድንጋጤ የመጣ ነው። ችግር የለውም ይቋረጣል። ስኳሩ ከወረደ ይስተካከል ተባለ። ስኳሩ ተስተካከለ ተባለ። እዛ ተኝቼ ሰው ጸበል አመጣልኝ። አቡነ ሀራን ጸበል በእምነት በጥብጠው ሰጡኝ። እሱን ጠጣው። ስኳሩ የለም አሉ። ስኳሩን አቆምኩኝ። ከዛ የነርቭ አለ፣ የነርቭን ወስዳለሁ። የግፊት አለ፣ የግፊት ወስዳለሁ። የኮሌስትሮል አለ፣ የኮሌስትሮል ወስዳለሁ። የግፊቱ እንደውም አሁን ጠዋትና ማታ አንዳንድ ወስደው አሁን 4 አድርገውብኛል። ጨምሯል መድኃኒቱ። በቃ እንደ እሳት ነው የሚያቃጥለኝ እና ሳገኝ በላለው፣ ካጣው በባዶ እወጣለሁ። ይሄ ነው የሚለኝ ልጅ የለም። አባከና እንዴት ነሽ የሚለኝ የለም።
ድሮ በራሴ ጠል ነበረ ሸምቼ ምን ብዬ ካከረ የምበላው ግን በዜሮ ገብቻለሁ። አሁን የሚወስዱት መድኃኒት ከባባድ ነው። አሁን ምርመራ ሲታዘዝ መድኃኒት ሲታዘዝ ማን ነው የሚያግዙት? ያው አሁን ያልተገዛ መድኃኒት ያገር ወረቀት ይዤ ቁጭ ብያለሁ። ምርመራ ራሱ ድጋሚ ማጸንሽን ውጭ አሰሪ ብለውኝ ቁጭ ብሏል ወረቀቱ። አላሰራውም። ሕክምናዬን አቁሜያለሁ። በቃ አዎ አቃተኝ፣ ደከመኝ። ቀይንም ሸጥኩ፣ ምን ማልኩ፣ ምንም አልሞላልኝም። በቃ አልሞላልኝም። አሁን የልጆቹትን ልጆች ማን ነው የሚያሳድጋቸው? ያው እኔው ጋር ነው ያሉት። ያገኙ ይበላሉ፣ ታጡ ያድራሉ። ምን ላድርጋቸው? የት ልበትናቸው? የት ልሰዳቸው? ይህኔን እንዴት እንደውም አንድ ሲያመኝ ጭንቅላቴን እነሱ ላይ ጨዋለሁ። ደግሞ ከመልሼ አቤቱ ጌታ ወይ ይቅር በል እነዚህ ልጆች ጮኩባቸው፣ አቤት ጮኩባቸው። አሁን በቀደም ጾም ሲገባ ብዬ አቁሜያቸው ይቅርታ ልጆቼ ይቅር በሉኝ አልኳቸው። እማዬ ምን አደረግሽኝ? አንቺ እኮ ወደሻል፣ ይቅር በሉኝ። ለማንኛውም ጦም ገብቷል፣ ይቅር በሉኝ አልኳቸው። እሺ እንደው አሁን እግዚአብሔር ፈቃዱ ሆኖ መልካም ደጋግ ኢትዮጵያውያኖች አሉና እንደው ቢያግዙት ታክሞ የመዳን ተስፋ አለው ወይ? ልድንም እችላለሁ በእግዚአብሔር ኃይል። ሰው እኮ መጽናኛም ሲያጣ ይበሳጫል። መጽናኛ ከሌለሽ የሆነ ነገር ከሌለሽ ባዶ ነሽ፣ ባዶ። ስለዚህ ያው ዝም ለብሼ ስወጣ ሰው ነኝ። ልብስ አለኝ እግዚአብሔር ይመስገን። በሌላ ሰዓት የገዛሁት ልብሶች አሉኝ፣ ለብሼ እወጣለሁ። አሁን መውጣት እንደ ልቤ አቅቶኛል። እንደ ልቤ ቤተክርስቲያን አልሄድም። እንደ ልቤ ተራምጄ መውጣት ለእኔ አደጋ አለው። ሊጥለኝ ይፈልጋል። የገዛ እግሬ ይጠልበኛል። አሁን ይሄ ጀርባዬ ሰርጀሪ የተሰራው እሱ ደግሞ ባሰብኝ። ጀርባውም ሰርጀሪ አለ? ጀርባዬም ሰርጀሪ ነው። የምንድን ነው? ዲስክ እና ኤለር እሱ ሰርጀሪ ነው። እሱ አሁን ኤምአርአይ ተነሽ ተብሎ ኤምአርአይ እና ሲቲ ስካን ተነሳው። የሲቲ ስካኑ እዚህ አንገትሽ ላይ በውስጥ በኩል ይበጣል አሉ። የዚህ ኤምአርአይው ደግሞ ዲስኩ ተሸራቶ ተጭኖታል፣ ነርቡን ዘግቶታል አሉ። አሁን እሱ ነው የሚያደርግሽ። አሁን እግሬ የሚያብጠውስ በምን ምክንያት ነው? ሰውነት የሚያብጠውስም ይሄ ካንሰሩ ሂደት ነው። ካንሰሩ ፊት ያጠቁራል፣ እግር ሰውነት ያሳብጣል ነው ያለኝ ዶክተሩ። እንግዲህ እና እስካለው ድረስ እንደው ለልጆቼ እንኳን ለልጆቼ በተለይ ለአንዷ ለልጅ እሷ ማንም የላትም፣ የምታውቀው ነገር የለም። ለእሷ ትንሽ ነገር ባገኝ በእኔም ታክሜ ለእሷም እንዲሁ ለነገር በቃ አንድ ቦታ ላይ አድርሻ ብሞት እንኳን አይቆጭኝም። እስቲ አሁን የኢትዮጵያ ደጋጎች አሉና ምን እንዲያግዙት ምን እንዲረዱት ነው የሚፈልጉት? እስቲ ያለው ነገር በደንብ አድርገው በሕክምናዬም እንዲያግዙ ኑሮዬም የተጎሳቆለው ኑሮ አይደለም የምኖረው ኑሮ አይደለም። ከብዶኛል፣ በጣም ከብዶኛል። በኑሮዬ በጣም ተጎሳቁያለሁ። በሽታዬ አጎሳቁሎኛል፣ ኑሮም አጎሳቁሎኛል። ኑሮዬ በጣም ወርዷል። በቃ አግኝቶ ማጣት ከባድ ነገር። ከመጀመሪያው ችግርን ብለምድ ነው ጥሩ ነበር። ችግር ምን እንደሆነ አውቀዋለሁ። ማግኘትንም ማጣትንም አውቀዋለሁ። ግን ያሁኑ ባሰ። ስለዚህ እኔ ድኜ እውነቴን ነው ድኜ አገግሜ በቃ ተነስቼ የሆነች ነገር ሰርቼ እኔ ሰው መርዳት ፈልጋለሁ። በእውነት እንደኔ ለተቸገረ ሰው መርዳት ፈልጋለሁ። ሰርቼ በላቤ አላረጀውም እኮ ገና ነው፣ ጉልበቴ ገና ነው። አሁን እንኳን እንደዚህ ሆኜ ታምሜ እንዲሁ ሰው የሰራው ነገር ግን አስደስተኝም። ግን በቃ እልጋላ አይደል ውስጤ ይሄ ለምን ሆነብኝ?
አይ ለበጎ ነው። ፈጣሪ እንግዲህ አንተ ታውቃለህ እለዋለሁ፣ አመሰግነዋለሁ። አልማረር አንዳንዴ ይማረርና ተመስገን የባሰ እንዳታመጣብኝ የባሰ እንዳይመጣብኝ ልና ደግሞ መለስ ስላለሁ እነዛ ልጆች ደግሞ ኩርምት ምናምን ሲሉብኝ ደግሞ በሳጫለሁ። በስጭት እላለሁ። በቃ በስጭትና ፈጣሪ ሆይ ምነው ረሳኸኝ? ቅዱስ ሚካኤል ኪዳነ ምሕረት ምነው ረሳሽኝ እላታለሁ እዛ ቁጭ ብዬ። እግዚአብሔር መልካም ነው። እርግጠኝነት የኢትዮጵያ ሕዝብ አይቶ ዝም ይላል ብዬ አላስብም። እርሱም በስጋው ደግሞ ያሉ እናት ነው። እግዚአብሔር ያጽናቸው፣ ምሕረት ይላኩለት ቅዱስ አማኑኤል። የተሻለ ቀን መጥቶ ደግሞ በተሻለ ነገር እንደምንገናኝ ባለሙሉ ተስፋ ነኝ። ያሉትን ነገር እስቲ ለኢትዮጵያ ሕዝብ ማስተላለፍ የሚፈልጉትን መልዕክት ይንገሯቸው እስቲ። እኔ ለኢትዮጵያ ሕዝብ ለእናቶቼ፣ ለአባቶቼ፣ ለልጆቼ፣ ለወንድም ለእህቶቼ ማስተላለፈው ነገር ከመድኃኒቱ ጋር እራብ አለ። እራብ ይርበኛል። እንደ ልቤ ቆርሼ ይሄ አለኝ ይሄ በዚህ ገዝቼ እበላለሁ አለ መድኃኒት። እኔ በባዶ ወዴ በብዛት በባዶ ወዴ ነው የምወጣው። በባዶ ወዴ ስወጣው ጨጓራዬ እየተቃጠለ ነው። ጨጓራዬ ሲቃጠል ደግሞ ደም ያስተፋኛል። ደም ሲያስለኝ ነው የሚያድረው፣ ሲያስለኝ ነው የሚውለው። ቀን ሙሉ ያስለኛል። አስም አለብኝ፣ ያፍነኛል። መንገድ መሄድ አልችል። ያው የራብን እንግዲህ የሚያውቅ ያውቀዋል። የራብን ስሜት አይደለም። እኔ እንግዲህ ከዚህ በላይ መቋቋም አቅቶኝ ነው እናንተ ህዝቦቼን የምለምነው። መቋቋም አቃተኝ፣ ደከመኝ፣ እርዱኝ። የኢትዮጵያ ህዝብ አትለፉኝ፣ እርዱኝ። ይህንን የምለምናችሁ እውነቴን ነው። እግዚአብሔር በሚያውቀው እግዚአብሔር ነው የሚያውቀው የሰውን ልብ። ለሰው ምረዳ ሴት ነበርኩኝ። ዛሬ ወደኩ። ዛሬ በጣም ወድቄያለሁ። መጨረሻ ደረጃ ላይ ደርሻለሁ። ህመሜ ከዕለት ወደ ዕለት እየከፋ መጥቷል። ዛሬ ሸምቼ ቀርቶ ገዝቼ መብላትም ሆነ ምንም ሆነ አቅቶኛል። መድኃኒት በባዶ እውጣለሁ። በባዶ ዝም ብዬ አንተ ታውቃለህ ብዬ ተነስቼ ዋጥ አደርጋለሁ። ያ መድኃኒት ደግሞ እየቦረበረ ይሄ ጥፍሮቼ ሁላ ይኸው ተነቃቅለዋል። ልጆቼ ይሄ እጄ አይሰራም። አሁን ይሄ ግራ ጎኔ አይሰራም። ይሄው ጥፍሮቼ በሙሉ ልቅልቅል ብለዋል። 10ሩም እጄ ተነቃቅሏል። ለምን? በጉዳት ፀጉሬ ከላይ ላይ ጭድ ብሏል። የለም በቃ ከዚህ በላይ እንግዲህ ምንም እንትን የምለው ነገር የለም። አቅቶኛልና እርዱኝ ነው እላችሁ። እስኪ እግዚአብሔር ይርዳዎት። እንግዲህ ቤተሰቦችም አይታችሁ ዝም ትላላችሁ ብዬ አላስብም። ምክንያቱም ክርስቶስ ሲመጣ ብራብ አላበላችሁኝም፣ ጠማ አላጠጣችሁኝም፣ ልታረዝ አላለበሳችሁኝም ነውና ጥያቄው። ለዛ ጥያቄ መልስ ይሆናችሁ ዘንድ እንግዲህ የእኚህ እናት ስልክና አካውንት እናስቀምጥላችኋለን። አስኮ አካባቢ ነው ያሉት፣ ሄዳችሁ መጠየቅ ትችላላችሁ። እግዚአብሔር ይማሩት ብላችሁ ሄዳችሁ ብታዩቸው፣ አንድ ቀን አብራችኋቸው ብትውሉ ብታጫውቷቸው ለእናንተም በረከት ለሳቸው መጽናናት ነውና ከጎናቸው እንደምትሆኑ ባለሙሉ ተስፋ ነኝ። አብራችሁን ስለነበራችሁ እናመሰግናለን። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለብዙዎች አድርሱልኝ። ሰላም።